ምዕራፍ 11 እንግዲህ እግዚአብሔር ሕዝቡን ተዋቸውን ብዬ ይጠይቃለሁ። በፍጹም! እኔ ራሴ ከብንያም ነገድ የአብርሃም ዘር የሆንሁ እስራኤላዊ ነኝ። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ኤልያስ በእስራኤል ላይ ክስ ወደ እግዚአብሔር እንዴት እንዳቀረበ መጽሐፍ ስለ እርሱ ምን እንደሚል አታውቁምን? ጌታ ሆይ ነቢያትህን ገድለዋል፣ መሠዊያዎችህን አፍርሰዋል፣ እኔም ብቻዬን ቀረው፣ ሊገድሉኝም ይፈልጋሉ። እግዚአብሔር የሰጠው መልስ ግን ምን ነበር? ለበዓል ያልሰገዱትን 7,000 ሰዎች ለራሴ አስቀርቻለሁ። በአሁኑ ጊዜም እንደዚሁ በጸጋ የተመረጡ ትሩፋን አሉ። እንግዲህ በጸጋ ከሆነ በሥራ አይደለም። በሥራ ቢሆንማ ኖሮ ጸጋ መሆኑ በቀረ ነበር። እንግዲህ ምንድን ነው? እስራኤል አጥብቀው የፈለጉትን አላገኙትም፣ የተመረጡት ግን አገኙት። የቀሩትም ልባቸው ደነደነ። እንዲህ ተብሎ እንደ ተጻፈ ዓይናቸው እንዳያይ ጆሮአቸውም እንዳይሰማ እግዚአብሔር እስከዚህ ቀን ድረስ የድንዛዜ መንፈስ ሰጣቸው። ዳዊትም አለ፣ ማዕዳቸው አሽክላና ወጥመድ፣ እንቅፋትና ቅጣት ይሁንባቸው። ዓይኖቻቸው እንዳያዩ ይጋረዱ፣ ወገባቸውም ለዘላለም ይጉበጥ። ተመልሰው እስከማይድኑ ድረስ ተሰናከሉን ብዬ እንደገና ጠይቃለሁ። ከቶ አይደለም። ይልቁንም እስራኤልን ለማስቀናት ሲባል በእነርሱ መተላለፍ ምክንያት ድነት ለአሕዛብ መጥቶአል። ነገር ግን የእነርሱ መተላለፍ ለዓለም በረከት ከሆነ፣ ውድቀታቸውም ለአሕዛብ በረከት ከሆነ ሙላታቸው ምን ያህል ታላቅ በረከት ያመጣ ይሆን? አሕዛብ ሆይ ለእናንተ እናገራለሁ። የአሕዛብ ሐዋርያ እንደ መሆኔ መጠን አገልግሎቴን በትጋት እፈጽማለሁ። ይኸውም የገዛ ወገኖቼን እንዲቀኑ አነሳስቼ ከእነርሱ ጥቂቱን ለማዳን ተስፋ በማድረግ ነው። የእነርሱ መጥተው ለዓለም ዕርቅን ካስገኘ ተቀባይነት ማግኘታቸውማ ከሞት መነሳት ነው ከማለት በቀር ሌላ ምን ሊሆን ይችላል? በኩር ሆኖ የቀረበው የቡሃው ክፍል ቅዱስ ከሆነ ቡሃው ደግሞ ቅዱስ ነው። ሥሩ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ናቸው። ከቅርንጫፎቹ አንዳንዶቹ ቢሰበሩ አንተም የበረሃ ወይራ ሆነህ ሳለ በሌሎቹ መካከል ገብተህ ከተጣበክና ከወይራው ዘይት ሥር የሚገኘውን በረከት ተካፋይ ከሆንህ በእነዚያ ቅርንጫፎች ላይ አትኩራራ። ብትኰራ ግን ይህን አስተውል፣ አንተ ሥሩን አትሸከምም፣ ሥሩ ግን አንተን ይሸከምሃል እንጂ። እንግዲህ ቅርንጫፎች የተሰበሩት እኔ እንድገባ ነው ትል ይሆናል። ትክክል ነው። እነርሱ የተሰበሩት ካለማመን የተነሣ ነው። አንተም በእምነት ቆመሃል። ፍራ እንጂ ትዕቢተኛ አትሁን። እግዚአብሔር በተፈጥሮ ቅርንጫፎች ለሆኑት ካልራራላቸው ለአንተም አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭካኔ ተመልከት። ጭካኔውም በወደቁት ላይ ነው፣ ቸርነቱ ግን በቸርነት ውስጥ እስካለ ድረስ ለአንተ ነው። ያለዚያ ግን አንተም ትቈረጣለህ። እነርሱም ባለማመናቸው ጸንተው ባይኖሩ ተመልሰው ይገባሉ፣ እግዚአብሔር መልሶ ሊያስገባቸው ይችላልና። የበረሃ ከሆነው የወይራ ዛፍ የተቈረጥህና ተፈጥሮህ ወዳልሆነው ወደ መልካሙ ወይራ የገባ ከሆን በተፈጥሮአቸው ቅርንጫፎቹ የሆኑት እነዚህ ወደ ራሳቸው ወይራ ዛፍ መግባታቸውማ ምን ያህል ይሆን? ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ፣ ይህን ምስጢር ሳታውቁ እንድትቀሩ አልፈልግም። የአሕዛብ ሙላት እስኪገባ ድረስ እስራኤል በከፊል በድንዳኔ ውስጥ አልፋለች። ስለዚህ እስራኤል ሁሉ ይድናሉ። እንዲህ ተብሎ እንደ ተጻፈ አዳኝ ከጽዮን ይወጣል፣ ከያዕቆብም ክፋትን ያስወግዳል። ኀጢአታቸውንም ሳስወግድ ከእነርሱ ጋር የምገባው ኪዳኔ ይህ ነው። እንደ ምሥራችሁ ቃል ለእናንተ ሲባል ጠላቶች ናቸው፣ እንደ ምርጫ ከሆነ ግን ለአባቶች ሲባል የተወደዱ ናቸው። የእግዚአብሔር ስጦታና ጥሪ ጸጸት የለበትም። እናንተም ቀድሞ ለእግዚአብሔር የማትታዘዙ እንደ ነበራችሁ ከእነርሱ አለመታዘዝ የተነሣ አሁን ምሕረት እንዳገኛችሁ ሁሉ እግዚአብሔር ለእናንተ ምሕረት ከማድረጉ የተነሣ እነርሱም ምሕረት ያገኙ ዘንድ አሁን የማይታዘዙ ልጆች ሆነዋል። እግዚአብሔር ለሁሉም ምሕረት ያደርግ ዘንድ ሰውን ሁሉ ባለመታዘዝ ዘግቶታልና። እግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው! ፍርዱ አይመረመርም፣ ለመንገዱም ፈለግ የለውም። የጌታን ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው?
እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ሁሉም ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን፣ አሜን።